ሰላም ጤና ይስጥልን ውድ የኔ ዩቲዩብ ተከታዮች በሙሉ ዛሬ ደግሞ የምናየው የZDT ኮንፊግሬሽን ሙሉ ኮንፊግሬሽኑን አንድ ላይ የምናየው ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቻናል እንድታግዙ በዚሁ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። እሺ ለማንኛውም ወደ ቀጥታ ወደ ቪዲዮ ስንገባ የZDT ሞደም እንዴት ነው ኮንፊገር ማድረግ የምንችለውን የሚለውን ነገር ነው የምናየው። ሁለቱንም በፒፒኦኤም ሲሆን በአይፒም ሲሆን እንዴት ነው አንድ ላይ ሁለቱንም ኮንፊገር ማድረግ የምንችለው የሚለውን እናያለን። እሺ እንቀጥል። በሞባይላችሁ ወይም በየትኛውም የኮምፒውተር ላኑንም ይሆን ተጠቅማችሁ ወይም ደግሞ ቀጥታ በማገናኘት የትኛውን ብሮዘር በመክፈት እንዴት ነው ኮንፊገር የምንደረገው የሚለውን እናያለን። እሺ የብሮዘራችንን ሰርች ባሩን ከፍተን 192.168.1 ብለን ሰርች እናደርጋለን ማለት ነው። ሰርች ስናደርግ ይሄንን ኢንተርፌስ ያመጣልናል። ከዛ ዩዘር ኔም የሚለው ላይ ምንድነው የምናደርገው? አድሚን ብለን እንጽፋለን። ዩዘር ኔሙ አድሚን፣ ፓስወርዱንም አድሚን ብለን እዚች ጋር ሎጊን እንላለን ማለት ነው። ሎጊን ካልን በኋላ እንደዚህ አይነት ኢንተርፌስ ያመጣልናል። ከዛ አሁን ልክ መጀመሪያ ስንገባ እንደዚህ እናገኘዋለን። ስለዚህ አሁን ምንድነው የምንፈልገው እኛ ኮንፊገር ማድረግ ስለምንፈልግ እዚች ጋር ኩዊክ ሴትአፕ እንለዋለን ማለት ነው። ኩዊክ ሴትአፕ ስንለው እዚች ጋር ኒው ኮኔክሽን ኔም ይላል። እዚች ጋር እኛ ዝም ብለን ZDT ብለን እንጽፋለን። እሺ VCI እና VPI የሚባል ነገር አለ። አሁን እኛ ኮንፊገር ማድረግ የምንፈልገው የፒፒኦኢን ስለሆነ እዚች ጋር VCI እና VPI 0.35 ላይ እናደርጋለን። 0.35 ኦኬ። ታይፕ ራውት ይላል፣ ሊንክ ፒፒ ይላል። ይሄም ልክ ነው። ኦኬ እዚች ጋር ምንድነው የምናደርገው? ዩዘር ኔም እና ፓስወርድ የሚል ነገር አለ። ዩዘር ኔም እና ፓስወርድ የሚለው ነገር እኛ እዚች ጋር አሁን ከቴክኒሻኖቹ የተሰጣችሁ ወይም ደግሞ ኢንተርኔት አካውንት እና ፓስወርድ ተብሎ ወረቀት ላይ የተጻፈ ወይም ደግሞ የተሰጣችሁን እዚች ጋር ብዙ ጊዜ 7287 እኔ አሁን ጀስት ለማየት ነው እንጂ ይሄ ትክክለኛው ያው እንድትረዱት ፈልጌ ነው ይሄንን የተጠቀምኩት። ፓስወርድ የሚለው እዛው የፈረማችሁት ወረቀት ላይ የተጻፈ ይኖራል ወይም ደግሞ ከቴክኒሻኖቹ የምታገኙት እሱን ኢንተርኔት አካውንቱን ዩዘር ኔሙን ካስገባችሁት በኋላ እዚች ጋር ፓስወርድ የምትለዋ እዛ ላይ ያገኛችሁ ወይ ከቴክኒሻን ያገኛችሁትን እዚች ጋር እንዲች ትጽፋላችሁ ማለት ነው። ከጻፋችሁ በኋላ ምን ታደርጉታላችሁ? እዚች ጋር ኦኬ፣ እዚች ጋር ኔክስት ትሉታላችሁ።
ኦኬ ኔክስት ስትሉት እዚች ጋር ምን ያመጣላቸዋል? እዚች ጋር ኤስኤስአይዲ ኔም የሚለው ነገር አለ። ኤስኤስአይዲ ማለት የዋይፋይችን ስም ነው ማለት ነው። የዋይፋይችን ስም ደግሞ መቀየር ከፈለግን እዚች ጋር እናጠፋዋለን። አሁን ኤግዚስቲንጉን ወይ እዚህ ጋር ሪሲት ከሆነ ዝድቲ ሆኖ ነው የምናገኘው። እሱን አጥፍተን የምንፈልገውን አሁን ለምሳሌ የዚህ ቻናል ዝም ብዬ የዚህን ቻናል ነው ልጠቀም ዲ እሺ እኔ ዝም ብዬ ቴክ ልበለውና ስሙን ልስጠውና እንደምን እሺ እዚች ጋር ደግሞ እዚች ጋር ፓስወርድ WPA የምትላለች ይሄ ማለት የምንፈልገው ፓስወርድ ማለት ነው። እዚች ጋር ዝቅ ብለን እዚች ጋር የምንፈልገውን ፓስወርድ 8 ዲጂት እና ከዛ በላይ ጠንካራ የሆነ ካፒታል ሌተር ስሞል ሌተር እና ካራክተሮችን ያሉት እዚች ጋር ተጠቅመን እናስገባዋለን ማለት ነው። እኔ አሁን ለምሳሌ ቴስት አት ሰሪ ብዬ እናስገባው። እዚች ጋር ሾው ማየት ከፈለግ ከአጠራጠርና እዚች ጋር ሾው ፓስወርድ የምትላለች እሷን ከፍተን ማየት እንችላለን ማለት ነው። ከዛ በኋላ የምናደርገው ምንድነው? እዚህ ጋር ኔክስት ስንለው ሙሉ በሙሉ ከራውተሩ እንወጣለን። ከዛ ድጋሚ ቴስታት 1 2 3 ተጠቅመን እንገባለን ማለት ነው። ፒፒዩ ሲሆን እንደዚህ ነው ኮንፊገር የምናደርገው። ስለተከታተላችሁኝ በጣም ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።